ሰላም አለይኩም ወራህመቱላሂ ቤተሰብ፣ ዛሬ ትምህርታችን የሚሆነው ቪዲዮ ኤዲት አድርገን ቀጥታ አፕሎድ ከምናደርገው ማለትም ፐብሊክ ላይ አድርገን አፕሎድ ከምናደርገው አልስትድ ላይ አድርገን አፕሎድ ብናደርገው የምናገኛቸው ጥቅሞችን ነው የምናየው። ያ ማለት ቪዲዮአችን ኤዲት አድርገን ጨርሰን ቻናላችን ውስጥ ገብተን አፕሎድ አድርገን ነው፣ ግን ፐብሊክ ሳይሆን አልስትድ የምትለው መርጠን ወይ ለአንድ ቀን ከአንድ ቀን እስከ 2 ቀን ድረስ ወይ ደግሞ ከ3 ሰዓት እስከ 6 ሰዓት ድረስ አንልስትር ላይ ብናደርገው፣ አንደኛ በዛ ቪዲዮአችን ይሄ ቪዲዮ የሰራነው ቪዲዮ ታይትል፣ ታግ እንዲሁም ዲስክሪፕሽን አስገብተን አፕሎድ ካደረግነው በኋላ ዩቱብ ይሄ ቪዲዮ ስለምን እንደሆነ ይሄን ቪዲዮ ለማን ማድረስ እንዳለበት በደንብ ተረድቶ እናንተ ገብታችሁ ቀጥታ አንሊስትዱን ወደ ፐብሊክ ስትቀይሩት ያንን ቪዲዮ ለብዙ ሰዎች የማሰራጨት እድል ያገኛል ማለት ነው። ቀድሞ ዩቱብ ስለምን እንደሆነ ቀድሞ ነው አውቆታል። ያን ስታረጉ ለዩቱብ ብቻ ቀጠሮ ሰው የምታስይዙት ልክ ለዩቱብ ቀጠሮ እንዳሳዛችሁለት ሁላ ለዚህ ላላችሁ ተመልካቾቻችሁ 10 መሆን 20 ዛሬ ስለ እንደዚህ አይነት ነገር ወይ ስለ ኤዲቲንግ ቪዲዮ ሊፖስት ነው ብላችሁ ቀጠሮ ትይዛላችሁ። እዛ ፐብሊክ ላይ ቀጠሮ የያዛችሁትን ሰዓት ዛሬ 2 ሰዓት ከሆነ በዛችሁ 2 ሰዓት ቪዲዮአችን ፐብሊክ ላይ ስናረገው ዩቱብ እዛ ይዞልናል። እኛ በዚህ በኩል ልጆቻችን ወይ ደግሞ ተከታዮቻችን ቀጠሮ ይዘናል። ሁለቱ በአንድ ላይ ሆነው ቪዲዮአችንን ማየት እድሉን ያገኛሉ ማለት ነው። በጣም አሪፍ ነው። ብዙ ስኬታማ የሆኑ ዩቱበሮች ይጠቀሙበታል። ሌላኛው ደግሞ እኛ አዳዲስ ዩቱበሮች ልንሳሳት እንችላለን። በተለይ እኔ ቤቴዎች፣ እኔ አዲስ ነኝ። በዚሁ አጋጣሚ ሰብስክራይብ አድርጉን እና ልንሳሳት እንችላለን። ታይትል ልንረሳ ወይ ታግ ልንረሳ፣ ታምብኔላችን የሆነ ስህተት ሊኖረው ይችላል። አንሊስትድ ላይ ካደረግነው ያንን የማስተካከል እድል እናገኛለን። በእርግጥ ቪዲዮችን አፕሎድ አድርገን ፐብሊክ ላይ አድርገን አፕሎድ ብናደርገው የማስተካከል እድሉ አለ። ግን ባይበልጥ አንሊስትድ ላይ ሆኖ ቪዲዮችን በስተክክል ለማስተካከል እድሉን እናገኛለን ማለት ነው። በጣም አሪፍ ነው። ብንጠቀመው አሪፍ ነው ይላችኋለሁ። ሌላኛው ደግሞ የሚሆነው ምንድነው? ቪዲዮአችን እኛውን ሳናቅ ቪዲዮአችን ኤአይ ተጠቅመን ከሆነ ወይ የጀርባ ሙዚቃ የጀርባ የሆነ ሳውንድ ነገር ክፍያ ያለው የኤአይ ድምፅ ተጠቅመን ከሆነ ዩቱብ ያንን የተጠቀምነው ክፍያ ያለውን እኛ ቻናላችን ላይ አደጋ ላይ የሚጥልብንን ኮፒራይትን ቀድሞ ያሳውቀናል። ከኮፒራይት ነፃ እንሆናለን ማለት ነው። አንሊስትድ ላይ ካደረግነው ማለትም ኮፒራይት ካለው ያ የተጠቀምነው ሳውንድ ክፍያ ካለው ሜሴጅ ይመጣልናል። ዩቱብ ስቱዲዮአችን ውስጥ ገብተን ማስተካከል እንችላለን። ለብዙ ነገር ይጠቅማል እና ወደፊት ኢንሻአላህ ከዚህ ቪዲዮ በመቀጠል እንዴት አድርገን ቪዲዮአችን በስትክክል እንደምንጭል ታግ፣ ታይትል እንዲሁም ዲስክሪፕሽን እንዴት እንደምናስገባ እንዲሁም ታምብኔል እንዴት እንደምናስገባና እንዴት እንደምንሰራ፣ ሌላ ደግሞ ምናልባት ዩቱብ ቻናል ስትከፍቱት ካታጎሪ ያልመረጣችሁ ከሆነ ካታጎሪ አሁን ዩቱብ ስቱዲዮ ውስጥ ገብታችሁ እንዴት መቀየር እንደምንችል ማለትም ማስተካከል እንደምንችል አሁን የተናገርኩትንም ስለ አንሊስትድ እና ፓብሊክ እንዴት አድርገን ሰዓት መያዝ እንደምንችል ያለውን ነገር ቪዲዮ እሰራላችኋለሁ እና ከዚህ ቪዲዮ ከታች ከኮመንት መስጫ ስር ያስቀምጥላችኋለሁ ሊንኩን፣ ገብታችሁ እዩት። እሺ እና ሰብስክራይብ አድርጉኝ፣ አዲስ ነኝ። ላይክም አድርጉኝ። እሺ አመሰግናለሁ ስለተከታተላችሁኝ። አብረን እንስራ።